ጥሪያችንን አክብራችሁ በዚህ ስለተገኛችሁ እጅግ አድርጌ አመሰግናለሁ። ቀደም ብሎ ታዬ እንደገለጸው ዛሬም ሌላ የምስራች የምናበስርበት ታላቅ ቀናችን ነው። ሁላችሁም እንደምታውቁት ተወዳጁና አንጋፋው ወጣቱ የ131 ዓመት ባለጸጋው የሆነው የሁላችሁም የሆነው በቅርብ ጊዜ ደግሞ አይደለም ከመንግስት ደግሞ ወደ ህዝብ በ10% ራሱን አይደል ሼር በማድረግ በጣም በብዙ መልኩ ደግሞ ዲጂታል ኢትዮጵያን ኡን ያደረገ ያለው ኢትዮ ቴሌኮም ዛሬም አዲስ ነገር ይዞላችሁ መጥቷል። ይዞላችሁ የመጣ ያለው ነገር ምንድነው ከተባለ አሁንም ከልብ በቅንነትና በብዙ መሰጠት በብዙ ትጋት እየሰራን ያለነው ዲጂታል ኢትዮጵያን ኡን በማድረግ እድገታችን አስተማማኝ ዘላቂነት ያለውና እንደዚሁም ደግሞ አካታች ምናደርገው የዲጂታልና የቴሌኮም ማስፋፊያ በከተማ ብቻ የተወሰነ እንዳይሆን በገጠር ያለውን ሰፊውን ማህበረሰባችንን ደግሞ እንደዚሁ ተጠቃሚ እንዲሆን በርካታ ስራዎችን እያከናወንን እንገኛለን። ሁላችሁም እንደምታስታውሱት በተለይ በባለፉት 6 ዓመታት በርካታ የቴሌኮምና የዲጂታል ኢንፍራስትራክቸሮች ግንባታዎችን ስናደርግ ቆይተናል። ይህ ማስፋፊያ በእጅጉ ኢትዮጵያን ተወዳዳሪም ብቁም በሀገራችን ብቻ ሳይሆን በዓለም አቀፍ የዲጂታል ኢኮኖሚ ላይ የራሷ አስተዋጽኦ እንዲኖራት በእጅጉ አስተዋጽኦ እያደረገ ይገኛል ማለት ነው። በዚህም ኢትዮ ቴሌኮም እንደ አንድ አንጋፋና በአፍሪካ ቀደምት በመጀመሪያ ለህዝቦቿ አገልግሎትን የቴሌኮም አገልግሎትን ካበሰሩ መካከል እንደመሆኑ እንደዚሁም እንዳስጀመረ ዛሬም ኩራት ይሰማዋል። እንዲህ ያሉ ብዙዎችን ተጠቃሚ የሚያደርግ ተቋማትን ተወዳዳሪ የሚያደርግ እንደዚሁም ተደራሽ የሚያደርግ የመንግስት አገልግሎቶችን ቀልጣፋና ተደራሽ የሚያደርግ እንደዚሁም በተመጣጣኝ ዋጋ ተደራሽ የሚሆንበትን ሁኔታዎችን እየዘረጋን እያስፋፋን ስለምንገኝ በብዙ ኩራትና ደስታ ነው ዛሬም አዲስ ነገር ይዘንላችሁ ብቅ ያልነው ማለት ነው። ይህም የዲጂታል ኢትዮጵያን ኡን የማድረግ ጉዟችን አንዱ አካል ነው ማለት ነው። እንግዲህ እንደምታዩት ምን ማለት ነው ወጣቱ የሚለው ራሱን በቴክኖሎጂ ያስታጠቀ ተቋም 131 ዓመታት ጸጋ ሆነውለት ብዙ ደግሞ ልምዶች ሆነውለት አዳዲስ ቴክኖሎጂን ተጠቅሞ ራሱን በማዘመን ራሱን ቀልጣፋ እንደዚሁም ተደራሽ በማድረግ ሌሎችንም ኢምፓወር ያደረገ የሚገኝ ነው ኢትዮ ቴሌኮም። በዚህም ነው በጣም ደስ የምንሰኘው ማለት ነው። ራሱን ማሻሻልና ለራሱ የሚጠቀምባቸውን ውስጣዊ አሰራሮችን ብቻ አይደለም ያዘመነ ያለው ነገር ግን የሌሎችንም ተቋማት አሰራር ስርዓት በቴክኖሎጂ እንዲታገዝ ሁሉም የማህበረሰብ ክፍል ደግሞ ከዲጂታል ኢኮኖሚ ግንባታ ተጠቃሚ እንዲሆን በርካታ ስራዎችን እየሰራ ነው የሚገኘው። ቀደም ብዬ እንዳልኩት በተለይ በባለፉት 6 ዓመታት ካመጣናቸው መሰረታዊ ለውጥ አምጥተዋል በኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ላይ ግንባር ቀደሙን ሚና እየተጫወተ ብዙ ተቋማትን ብቁ አድርጓል። ውጤታማነት እንዲረጋገጥ ምርታማነት እንዲያድግ ከፍተኛ አስተዋጽኦ አድርጓል የምንልበት በርካታ ምክንያቶች አሉ። ምናልባትም ሪፎርም ስንጀምር የፎርጂ አገልግሎታችን እንደምታስታውሱት አዲስ አበባ ላይ ብቻ የተወሰነ የነበረበት ዛሬ ግን ከ800 በላይ ከተሞቻችን የፎርጂ አገልግሎት ተጠቃሚ ሆኑበት ወይም ከ70% በላይ ፖፑሌሽን ከቨሬጅ ያለበት ነው። ይሄ ትርጉም ያለው ሁላችሁም የዳሰሳችሁት የነካችሁት የተጠቀማችሁበት ለውጥ ነው ብለን እንወስዳለን። ይሁንና ግን የዲጂታል ትራንስፎርሜሽን ጉዟችን አሁንም አልተቋረጠም። ጉዞ ነውና ቀጥሏል ማለት ነው። በብዙ ድሎች በብዙ አዳዲስ እሳቤዎች እይታዎች የታጀበ በርካታ ችግሮችን በሚፈታ ቫልዩ አድ በሚያደርግ ሀገራችንን ተወዳዳሪ በሚያደርግ ልኩ ይህ ጉዞ ተጠናክሮ ቀጥሏል ማለት ነው። አሁንም ለማስታወስ ቴሌብራችን አጠቃላይ በሀገራችን ያለውን የፋይናንስ አገልግሎትን ተደራሽ ከማድረግ አንፃር ዛሬ ላይ ከ57 ሚሊዮን በላይ ደንበኞችን እያገለገለ እንደዚሁም ደግሞ በጣም ውስንነት የነበረበትን ግለሰቦች የፋይናንስ አገልግሎትን ለማግኘት ይቸገሩ የነበረውን ቢሮክራሲ ሁሉ በጣጥሶ አዳዲስ እይታዎች በዚህም ዘርፍ እንዲመጣ ያደረገ ለብዙዎች ፋናወጊ ሆኖ ብዙዎች እንዲለወጡ በዚህ ዘርፍ ያለው አገልግሎት እንዲሻሻልና በቀላሉ 25 ቢሊዮን ብር ከ12 ሚሊዮን በላይ ዜጎች በብድር መልኩ እንዲያገኙ እድልን የፈጠረ ነው ማለት ነው። ከዚህም በላይ አጠቃላይ ሁላችሁም የምታደርጉት የገንዘብ ልውውጥ የክፍያ ስርዓቱም እንዲዘምን እንዲቀል ያደረገ ወጪውም እንደዚሁ እንዲቆጠብ ያደረገ ነው ማለት ነው። ከ5 ትሪሊዮን በላይ 5.8 ትሪሊዮን ገንዘብ
ቴሌብር አሁን ትራንዛክት እያደረገ ነው። ይሄ ምን ያሳየናል ማለት ነው? ኢትዮጵያ በዲጂታል ትራንስፎርሜሽን እያደረገች ያለችው ጉዞ በጣም ውጤታማ ፍሬ እያፈራ ያለ ብዙዎችን እያካተተ ያለ መሆኑን አመላካች ነው። በቅርብ ጊዜ ያወጣ ነው ዘመን ገበያችን እንደዚሁ ኢትዮጵያ ዲጂታሊ ትሬድ እንድታደርግ ማለት ነው በየከተሞቻችን ክልሎቻችን መካከል ያለውን የኢኮኖሚ ትስስር እንደዚሁ የሚያጎለብትና በቀላሉ ግብይት ስርዓትን ከአንድ ቦታ ወደ አንድ ቦታ ማዛወር ብቻ ሳይሆን ክፍያውን ጨምሮ በርካታ ደግሞ አምራቾችና አነስተኛ የምንላቸው ተቋማት የሥራ እድልም እንዲፈጠርላቸው በዚሁ የቴሌብር ፕላትፎርማችን ላይ ሆነው ፕሮዳክታቸውን ሱቅ መገንባት መክፈት መከራይ ሳይጠበቅባቸው ቨርቹዋል ሾፕ ከፍተው ምርታቸውን ከ57 ሚሊዮን በላይ ለሆነው የቴሌብር ደንበኛ ማቅረብ የሚችሉበት እድል በየትኛውም የኢትዮጵያ ኮርነር ላሉ ነጋዴዎች እንደዚሁም ግብይቱን የሚፈጽሙ በኢኮሲስተሙ ላይ ያሉ ተጠቃሚዎች ሁሉ የዚህ ሲስተም ተጠቃሚ እንዲሆኑ አድርገናል ማለት ነው። እንደዚህ ነገሮች ሁሉ ለኛ ለናንተ ለሁሉም በኢኮሲስተሙ ላለ እንደ ሀገር ተስፋ ሰጪ አበረታች ጉዞ ነው ማለት ነው። በዚህ ምክንያት አሁንም ጉዟችን አጠናክረን ቀጥለናል። ከዚህ በስተጀርባ እንግዲህ በርከት ያሉ መሰረተ ልማቶችንም ገንብተናል ማለት ነው። ለተለያዩ አዳዲስ ኢኖቬሽን የታከለባቸውን ፕሮዳክቶችም እንድናመጣ በባለፉት እንግዲህ 6 ዓመት የዘረጋናቸው እነ 4G ክላውድ 5G እና ቴሌብር እንደዚሁም ዘመን ገበያና ሌሎችም መሰረተ ልማቶቻችን ትልቅ አቅም ፈጥረውልናል ማለት ነው። በዚህ አቅም ላይ ቆመን ነው ዛሬም ደግሞ አዲስ ነገር እንሆ ልንላችሁ የመጣ ነው ማለት ነው። ይህንን ብዬ በቅርቡ እንደምታስታውሱት በርካታ የኢትዮ ቴሌኮም አጋር ሆናችሁ እንደዚሁም የሚዲያ አጋሮቻችን ባላችሁበት አዲሱን የኢትዮ ቴሌኮም የ3 ዓመት ስትራቴጂያችንን በይፋ አሳውቀን ነበር። በአዲስ ጅማሮ በአዲስ ተስፋ በአዲስ እይታ ማለት ነው። ስለዚህ በአዲስ እይታ የጀመርነው ኔክስት ሆራይዘን የተሰኘው ስትራቴጂያችን ከዚህ ቀደም ሊድ ግሮዝ ስትራቴጂ ብለን ስንተገብር የቆየነውን ስትራቴጂያችንን በተሳካ እና ውጤታማ በሆነ መልኩ አጠናቀን አዲሱን ስትራቴጂ ከጀመርን ዲጂታል ኤንድ ቢዮንድ ብለን ኢትዮ ቴሌኮም ቀደም ብዬ ጠቀስኳቸውን በርካታ ተስፋ ሰጪ ሆኑ ብዙዎችን ያገለገለ ያለውን የቴሌኮም እና የዲጂታል ኢንፍራስትራክቸሩን እንደዚሁም ደግሞ በአፕሊኬሽን የታገዙትን እንደነ ቴሌብር ዘመን ገበያ ያሉትን ከኢትዮጵያ ማርኬት አልፎ ወደ ሌላ ማርኬት የሚወጣበት ወይም ገበያ የሚወጣበት ራዕይና ስትራቴጂ የተሰነቀበት ነው ማለት ነው። ቀጣዩ ስትራቴጂያችን ወይም ቀጣዩ ትውልድ ይቅርታ አድማስ ያልነው ስትራቴጂያችን የኔክስት ሆራይዘን ማለት ነው። እንግዲህ ዛሬ የምናስተዋውቃችሁ እንግዲህ አዲሱን ፕሮዳክት የዚህ ስትራቴጂ አካል የሆነ ነው ማለት ነው። ምናልባትም በአዲሱ ስትራቴጂያችን እንደምታስታውሱት በይፋ ስናሳውቅ ራዕያችንንም እንደዚሁ በተወሰነ ደረጃ ከልሰናል። ኢትዮ ቴሌኮም እንደምታስታውሱት እንግዲህ በባለፉት ዓመታት አዳዲስ ቴክኖሎጂዎችን ለምሳሌነት የሚጠቀሰው በኢትዮጵያ ብቻ ሳይሆን በአፍሪካ የመጀመሪያ ከሆኑት መካከል የኤሌክትሪክ መኪናዎችን ቻርጅ የሚያደርግ በጣም ዘመናዊ ሆነ የቴልኮን አቅም የክላውድን አቅም እንደዚሁም ደግሞ የአፕሊኬሽን የቴሌብርንም አቅም አቀናይቶ የመብራትንም አቅም አቀናይቶ በቀላሉ የኤሌክትሪክ መኪና ተገልጋዮች መኪናቸውን ቻርጅ የሚያደርጉበት እድል የፈጠርንበት ነው ማለት ነው። ለዛ ነው ካታሊስት ሆኗል ብለን በድፍረት የምንናገረው። ይህንንም ለማስፋት ነው ዛሬም በይፋ የምናስጀምረው። የዚህ ራዕይ አንዱ አካል ነው። እውነትም ካታሊስትነቱን ደግሞ የሚያስቀጥልበት የሚያረጋግጥበት ሌላ ማይልስቶን ሌላ ምዕራፍ ነው ማለት ነው። በሀገራችንም ለአፍሪካም ጭምር ማለት ነው። ስለዚህ ዲጂታል ኤንድ ቢዮንድ ያልነው ኢትዮ ቴሌኮም እስካሁን ሲሰራቸው የነበሩ ነገሮች አሁንም በዲጂታል ዙሪያ ተጠናክሮ ሰፍቶ ይቀጥላል። ግን ከዛም ያለፉ ነገሮች በኔክስት ሆራይዘን ታቅዷል ተሰንቋል ማለት ነው። በኔክስት ሆራይዘን ከያዝናቸው ዋና ዋና ግቦቻችን መካከል በ2028 ጁን ላይ የደንበኞቻችን ቁጥር 100 ሚሊዮን እንዲደርስ አቅደናል። ይህን ቁጥር ማሳይበት ምክንያት አለኝ። ዛሬ በይፋ ከምናስጀምረው ፕሮዳክትና ሰርቪስ ጋር በቀጥታ ቁርኝነት ስላለው ማለት ነው። ስለዚህ 100 ሚሊዮን ለመድረስ ስናቅድ እንግዲህ ከበስተጀርባ በርካታ ነገሮች መሰራት እንዳለባቸው እናንተም የምትገነዘቡ ይመስለኛል ማለት ነው። ስለዚህ በዚህ እቅድ ውስጥ እንዳያችሁት የሞባይል ብሮድባንድ ተጠቃሚዎቻችንን
ወደ 67 ሚሊዮን እንደዚህም የብሮድባንድ ተጠቃሚዎቻችን ወደ 1.5 ሚሊዮን እንግዲህ በድምሩ እንደምታዩት ወደ 69 ሚሊዮን ገደማ የሞባይል እና የብሮድባንድ ኢንተርኔት ተጠቃሚዎችን ለማድረስ አስበናል ማለት ነው ከ100 ሚሊዮን። ይሄ በርካታ ምን ይፈልጋል? የቴሌኮም እና የዲጂታል ኢንፍራስትራክቸር ማስፋፊያን ይጠይቃል። ከዚህ በስተጀርባ በርካታ ስራዎችን የቴሌኮም እየሰራ ይገኛል ማለት ነው። ይህንኑ የደንበኞቻችንን የኢንተርኔት ተጠቃሚዎቻችን ለማሳደግ የምናደርገው ማስፋፊያ በምን የታጀበ ነው ወይም የታገዘ ነው? የ4G ከቨሬጃችን በፖፑሌሽን ከቨሬጅ ደግሞ 99% እንዲደርስ አቅደናል ማለት ነው። ምን ማለት ነው? 99% እንዲደርስ ያሰብነው የ4G ከቨሬጅ ለመጠቀም ምን ይጠይቃል? ዲቫይስ ያስፈልጋል ማለት ነው። 100 ሚሊዮን እንዲደርስ ያቀድነው የደንበኞቻችን ቁጥር እንደዚሁም ደግሞ ወደ 69 ሚሊዮን ገደማ እንዲደርስ ያሰብነው የኢንተርኔት ተጠቃሚዎች ቁጥር ይህንን በከፍተኛ ኢንቨስትመንት የዘረጋነውን በመላው ሀገራችን ተደራሽ እንዲሆን በብዙ ቁርጠኝነትና ትጋት እየሰራን ያለነውን ኢንፍራስትራክቸር ለተገቢው ዓላማ በአግባቡ መጠቀም እንድንችል ግለሰቦችም ተቋማትም መንግስትም ኢትዮ ቴሌኮም እያደረገ ያለውን የቴሌኮምና የዲጂታል ኢንፍራስትራክቸር በአግባቡ ተጠቅመን ህይወታችንን እንድናቀል እንድናዘምን ከብዙ እንግልት እንድንድን ይሄንን ኢንፍራስትራክቸር መጠቀም ያስፈልጋል። እንዴት እንጠቀማለን ነው? እንዴት እንጠቀምበታል? ያንዳንዱ ግለሰብና ተቋማት ይሄንን ኔትወርክ አክሰስ ለማድረግ በቀላሉ እጃችሁ ላይ ያለው የሞባይል ዲቫይስ ያስፈልገዋል ማለት ነው። አለበለዚያ ግን የምናደርገው እንዲህ አይነት ማስፋፊያ ትርጉም አይኖረውም ማለት ነው። ለዚህ ነው ኢትዮ ቴሌኮም ስትራቴጂውን ሲያዘጋጅ ግልጽ በሆነ ራዕይ እና እንደዚሁም ደግሞ ይህንን ራዕይ መሬት የሚያወርድበት ስትራቴጂ ሲቀርጽ ኔትወርኩን ሳስፋፋ የት ነው ማስፋፋው? ለማን ነው ማስፋፋው? እንዴት ነው ማስፋፋው? ካስፋፋውት በኋላ ዜጎች፣ የተለያዩ ማህበረሰብ ክፍል፣ የመንግስት ተቋማት፣ የግል ዘርፉ፣ የቢዝነስ ተቋማት በአጠቃላይ እንዴት ቢጠቀሙበት እንደ ሀገር ውጤታማ እንሆናለን፣ ፍሬ እንዲያፈራ እናስችላለን የሚለውን በሚገባ ተንትኖ ነው ስትራቴጂን ተግባራዊ የሚያደርገው። ዛሬ የምንወስደው አንዱ እርምጃ ይህንን የምናደርገውን ማሲቭ የሆነ የኢንተርኔት ማስፋፊያ በአግባቡ እንደ ሀገር እንድንጠቀምበት እና ውጤታማ እንድንሆን የሚያደርገን ነው ማለት ነው። ስለዚህ በዚህም በበጀት ዓመቱ ብቻ የደንበኞቻችንን የኢንተርኔት እና ሌሎችንም ተጠቃሚነት ለማስፋት ከ3.5 ሚሊዮን በላይ ዲቫይሶችን በተለያየ የቢዝነስ ሞዴል ለማቅረብ አስበናል ማለት ነው። ይሄ ምን ማለት ነው? ያስፋፋነውን ኔትወርክ በአግባቡ እንዲጠቀሙበት ግለሰቦች እንደዚሁም ተቋማት ዲቫይስ ስንል እንግዲህ ሞባይል ብቻ ሳይሆን ላፕቶፕ፣ ታብሌት፣ ወርክስቴሽን እነዚህን የመሳሰሉትን ሁሉ ያካተተ ዲጂታል ትራንስፎርሜሽኑን እውን የሚያደርግ ዲጂታል ፈርስት ያለውን አገልግሎቶቻችን ሁሉ ወደ ዲጂታል ለማምጣት ዲጂታል ትራንስፎርሜሽኑ ሁሉንም የማህበረሰብ ክፍል እንዲያቅፍ ተደራሽ እንዲያደርግ በማሰብ እነዚህን በርከት ያሉ ገበያው ከሚያቀርበው በተጨማሪ ይህን ያህል ዲቫይሶችን ለማቅረብ አስበናል ማለት ነው። ይሄ ግን በርካታ ፈተናዎች አሉት ማለት ነው። በተለይ በእኛ ሴክተር በኋላ የምናየው ይሆናል ማለት ነው። ዲቫይስን አፎርደብል ወይም በተመጣጣኝ ዋጋ ወደ ገበያ ማቅረብና ከጫፍ እስከ ጫፍ ያለው በተለያየ የኑሮ ደረጃ ላይ ያለ ማህበረሰብ እንዲጠቀም ለማድረግ በርካታ ተግዳሮቶች አሉ ማለት ነው። ከተግዳሮቶቹ መካከል ጥቂቶቹን ይፈታል ብለን ነው እንግዲህ ዛሬ አዲስ ነገር ይዘንላችሁ የመጣ ነው። ስያሜው እንደነ ሞባይል ቀፎች፣ ታብሌት እንደዚሁም ደግሞ ወርክስቴሽኖችን ያካተተ ነው ማለት ነው። በኋላ ስትወጡ ወይም በቀጣይም በመናደርገው ዲሞንስትሬሽን የምናየው ይሆናል ማለት ነው። እያንዳንዱ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይሄ የምታዩት በኔክሰስ የተባለበት ብዙ ምክንያት አለው። ቀደም ብዬ እንደነገርኳችሁ በኔክስት ሆራይዘን ስትራቴጂያችን ኢትዮ ቴሌኮም ለመስራት ያሰበው በርካታ ያስመዘገባቸው መልካም ውጤቶች በሌሎች የአፍሪካ ሀገራት ለማስፋት አስቧል ማለት ነው። ስራዎችንም ጀምሯል፣ እንቅስቃሴ ጀምሯል። ስለዚህ በኔክሰስ የሚለው ስያሜ ለኢትዮጵያ ማርኬት ለሌሎችም ገበያ እንዲሆን ታስቦ ስያሜ የተሰጠው ነው ማለት ነው። እንደምታዩት የሞባይል ቀፎን ብቻ ሳይሆን ያካተተው ታብሌት አለው፣ ላፕቶፕ አለው፣ ወርክስቴሽን አለው፣ በርከት ያሉ ነገሮችን ታያላችሁ ማለት ነው። በኔክሰስ በኢትዮ ቴሌኮም ብራንድ፣ በኢትዮ ቴሌኮም ስያሜ፣ በኢትዮ ቴሌኮም ዲዛይን የተመረተ
ዲቫይስ ነው ማለት ነው የሞባይል ቀፎ ብቻ ስላልሆነ ትረዱኛላችሁ ማለት ነው እነዚህ ሁሉ ያካተቱ ነገሮች ይዘንላችሁ በተናል ምንድነው የሚፈታው ችግራችሁስ ችግር የምትሉት ነገር ከዲቫይስ ጋር በተያያዘ ምንድነው የሚለው ደግሞ በጋራ እናያለን ማለት ነው ለዚህ በዋናነት የተጠቀምንባቸውንም በተለይ ያስፋፋነውን የ4G እና የ5G ኔትወርክን ተጠቅመን እንዳልኩት ህይወትን ከማቅለል ከማዘመን ውጤታማ ከመሆንም ከዲጂታል ኢኮኖሚም ተጠቃሚ ለመሆን እነዚህ ጋጀቶች በእጅጉ ያስፈልጋሉ በነገራችን ላይ በእኛ ሴክተር ብዙ ጊዜ ልብ የማይባሉ ብዙ ጊዜ ተሰጥቷቸው ደግሞ ኢንተርቬንሽን ያልተወሰደባቸው ነገር ግን በተለይ የዲጂታል ትራንስፎርሜሽን የማንኛውንም ሀገር በተለይም የአፍሪካን ወደ ኋላ ካስቀሩ ምክንያቶች መካከል አንዱና ዋነኛው ይሄ ነው ይሄንን በቁጥር አስደግፌ የተወሰኑ ቁጥሮች ገልጽላችሁና ወደ ምርቶቻችን ምን መጣ ይሆናል ማለት ነው እንደምታዩት በዚህ ስላይድ ላይ የግሎባል ኢንተርኔት ትሬንዱ ጉዞ ምን እንደሚመስል በሚገባ ያሳያችኋል ማለት ነው ከታች የምታዩት በሰማያዊ የምታዩት ባር የሚታያችሁ አሁን ላይ በአለም ካለው አጠቃላይ ፖፑሌሽን ኮኔክትድ የሆነው ማህበረሰብ የሚያሳያችሁ ነው ወይም 58% የሚሆነው ከ7 ቢሊዮን ገደማ ካለው እንግዲህ 4.7 ቢሊዮኑ ብቻ በኢንተርኔት ኮኔክትድ ነው ይሄ ዓለም ላይ ያለው ማለት ነው ምን ማለት ነው የሚለውን በኋላ በደንብ እናያለን ማለት ነው ቀጥሎ የምታዩት ወደ 3.1 ቢሊዮን የሚሆነው ደግሞ የኢንተርኔት ተጠቃሚ አይደለም ተጠቃሚ ያልሆነበት ምክንያት ምንድነው የሚለው እናያለን መጨረሻ ላይ የምታዩት በጣም የሳሳች ቀጭን የሆነችዋ በአረንጓዴ ያለችዋ የመጨረሻውን አመት ነው ሪፈር ያረካለሁት 4% ያሳያል የመጨረሻዋ ኮኔክትድ ያለ ሆነው ማህበረሰብ በጣም ዝቅተኛ የሆነበት ምን ማለት ነው የጂኦግራፊካል ከቨሬጅ እንለዋለን ወይም ኢንፍራስትራክቸር የሌለበት ቦታ ዓለም ላይ የቴሌኮም ኢንፍራስትራክቸር የሌለበት ቦታ በጣም የሳሳና ኦልሞስት በጣም በጥሩ ሁኔታ ማኔጅ እየተደረገ እንዳለ የሚያሳይ ነው ይሄ የዓለም ነው ወደ ራሳችን ወደ ሰብሳሃራ ወደ ኢትዮጵያ እንመጣለን ትልቁን ስዕሉን እናየውና ዛሬ ልንፈታ ያሰብነው ሙሉ ለሙሉ ይፈታል ማለት ባይሆንም ምክንያቱም የተለያዩ ኢንተርቬንሽኖች መወሰድ ስላለባቸው ማለት ነው መሃል የምታዩት ኦሬንጅ የሚመስለው ከለር ማለት 38% የሚሆነው የዓለም ህዝብ ወደ 3.1 ቢሊዮን የሚሆነው የቴሌኮም ኢንፍራስትራክቸር ባለበት አካባቢ ይኖራል ነገር ግን ኢንተርኔት አይጠቀምም አሁን ጥያቄው ይሄ ነው ኢንፍራስትራክቸሩ ተዘርግቷል አለ 4Gም አለ ሌሎችም አሉ ግን አይጠቀምም ለምን አይጠቀምም የሚለው የመጀመሪያው ትልቁና አንገብጋቢ ሁኔታ የዲቫይሶች ቀደም በየተጠቀስኳቸው እዚህ ጀርባዬ ላይ የምታያቸው ዲቫይሶች አፎርደብል አለመሆን አክሰሰብል አለመሆን ኢንፍራስትራክቸሩ ከተዘረጋ በኋላ እንዳንጠቀም አድርጎናል ማለት ነው ለዚህ ነው ኢንፍራስትራክቸር መዘርጋት ብቻ በቂ አይደለም በእንደነዚህ አይነት ሁኔታዎች ላይ በጣም ትኩረት ተሰጥቶት ሊሰራበት ይገባል በነገራችን ላይ የዩዜጅ ጋፕ ነው የምንለው ይሄ የቴሌኮዎች ብቻ ወይም ደግሞ የቴሌኮም ኦፕሬተሮች ብቻ የሚፈቱት ጉዳይ አይደለም የብዙ ባለድርሻ አካላትን ተሳታፊነት ቁርጠኝነት ይፈልጋል የፖሊሲ በርካታ ጉዳዮችን የሚጠይቅ ነው በዙሪያ ላይ ያለው ቻሌንጅ ማለት ነው ስለዚህ ወደ ሰብሳሃራና ግሎባል ደግሞ እንየውና አሁንም ከላይ የምታዩት ግሬው ከቨሬጅ ጋፕ ምንለው ከእንግዲህ ከ2014 ጀምሮ ካያችሁት ከቨሬጅ ጋፕ ማለት ኢንፍራስትራክቸር ያልነበረበት አካባቢ ማለት ነው ከ2014 ላይ ካያችሁት ባሩ ትልቅ ነው ብዙ ኢንፍራስትራክቸር ከቨሬጅ የሌላቸው ሽፋን ያላገኙ ቦታዎች ነበሩ ማለት ነው በኋላ ግን ይሄ የሰብሳሃራ ነው እንደምታዩት እየሳሳ መጥቶ የሰብሳሃራ የት ላይ መጥቷል 13% ላይ መጥቷል የጂኦግራፊ ከቨሬጅ የሌለው ማለት ነው ይሁንና አሁንም የምታዩት ኦሬንጅ ወይም ቢጫ ነገር የሚመስላችሁ ስክሪኑ ላይ እንደ ከለር እንደምታዩት መሃል ላይ ያለው ግን 58% የሚለው ዩዜጅ ጋፕ ይባላል ዩዜጅ ጋፕ ማለት የቴሌኮም ኢንፍራስትራክቸር አለ ወይም በቀለል ባለ አማርኛ የ4G ከቨሬጁ አለ ነገር ግን በዛ አካባቢ ያለው ማህበረሰብ ኢንተርኔቱን እየተጠቀመ አይደለም ኮኔክትድ አይደለም ይሄ በጣም ፔንፉል ነው ኢንፍራስትራክቸር ኖሮ እየተጠቀመ አይደለም ምንድነው የማይጠቀመው የሚለው ደግሞ አናላይዝ ማድረግ ትንታኔ መስራት ያስፈልጋል ማለት ነው አንዱና መሰረታዊ ችግሩ ምንድነው ከተባለ አሁንም እነዚህ ዲቫይሶች ለተጠቃሚዎች አፎርደብል አይደሉም በተመጣጣኝ ዋጋ መቅረብ አልቻሉም በተመጣጣኝ ዋጋ መቅረብ ያልቻሉበት ደግሞ በርካታ ምክንያቶች አሉ ማለት ነው ከምርቱ ጀምሮ እስከሚቀርብበት ባለው ሰንሰለት በርካታ ወጪዎች አሉ ያ ወጪ አንድ ግለሰብ በሰብሳራ ውስጥ ያለ ከሚያገኘው ወራዊም ሆነ አመታዊ ገቢ ጋር ሲነጻጸር በጣም ውድ ነው በዛ ምክንያት
የመጀመሪያው ለዚህ ተጠቃሚ እንዳይሆን አድርጓል። ሁለተኛው የዲጂታል ሊትረሲ ነው። ለመጠቀም ኢንተርኔትን ለመጠቀም የሚያስፈልገውን ዕውቀት አለመኖር ወይም ስኪል አለመኖር ደግሞ እንዳይጠቀም ግንዛቤው አለመኖርም እንዳይጠቀም አድርጎታል። አንዳንድ ጊዜ ፍርሃትም ይታከልበታል ማለት ነው። ከታች የምታዩት በአረንጓዴ የምታዩት ወይም እንደ ሌመን ከለር ያለችው በየጊዜው ያደገ ነው ያለው። ይሄ ትሬንዱን እንድታዩት የፈለኩበት ምክንያት የሰብሳሃራ ነው። በጣም ተስፋ ሰጪ መሆኑን ያሳያል። ጉዞ የተሻለ ቢሆንም ከዚህ በላይ ግን መሰራት አለበት ማለት ነው። ለዛ ነው ኢትዮ ቴሌኮም በአፍሪካ ቀዳሚ ኦፕሬተር እንደመሆኑ በርካታ የዲጂታል ትራንስፎርሜሽኖችን እየሰራ እንደመሆኑ እንዲህ አይነት ኢንተርቬንሽኖችን መውሰድ አለበት። ለኢትዮጵያ ማርኬት ብቻ ሳይሆን ለአፍሪካም ብሎ የተነሳው ማለት ነው። ይሄ የምታዩት ጋፕ ሰብሳሃራ ላይ 58% የሚሆኑት ምን እያደረጉ አይደለም ማለት ነው። ኢንፍራስትራክቸሩ አለ፣ 4G አለ፣ እየተጠቀሙ አይደሉም ማለት ነው። ይሄ በጣም ትልቅ ቁጥር ነው። እንዲጠቀሙ እንዴት እናርጋቸው? ዲጂታል ሊትረሲው እንዲያድግ ግንዛቤ እንዲኖራቸው እንዴት እናርግ የሚለው ላይ በርካታ አካላት መስራት አለባቸው። ባለድርሻ አካላት የቴሌኮም ኦፕሬተሮች ብቻ አይሆኑም ማለት ነው። እንደምታዩት ኮኔክትድ እየሆኑ ያሉት ደግሞ እየጨመረ ነው። ምንም እንኳን 25%፣ 27%፣ 29% ያለ ቢመጣም እየጨመረ ነው ያለው። ይሄ ጥሩ የሚባል ነው ማለት ነው። በጥቅሉ ስናየው እንደምታዩት የግሎባሉና የሰብሳሃራ ላይ እንደምታዩት 58% ማለት ትርጉሙ ምንድነው ካላችሁ 90% የሚሆነው የአፍሪካ ፖፑሌሽን የሚኖረው ምን ውስጥ ነው? የቴሌኮም ኢንፍራስትራክቸር ባለበት ነው። ነገር ግን እየተጠቀመ አይደለም 58% የሚሆነው ማለት ነው። አንደርስታንድ ካረጋችሁ ማለት ነው። ጂኦግራፊካል ከቨሬጁ በጥሩ ሁኔታ እየመጣለት ነው። 13% ገደማ ነው ክፍተት ያለው። ነገር ግን እየተጠቀመ አይደለም የሚለው በጣም አንገብጋቢ ነው ማለት ነው። ስለዚህ የተለያዩ አካላት በዚህ ዙሪያ ላይ ኢንተርቬንሽን ሊወስዱ ይገባቸዋል ማለት ነው። ስለዚህ 710 ሚሊዮን የሚሆኑ ዜጎች በሰብሳሃራ ውስጥ የቴሌኮም ኢንፍራስትራክቸር ባለበት አካባቢ ይኖራሉ። ነገር ግን አይጠቀሙም በግልጽ። ይሄ በጣም ፔንፉል ነው። በነገራችን ላይ ኢንፍራስትራክቸሩ መዘርጋቱ ነው ከባዱ። እንደምታውቁት የቴሌኮ ሴክተር ካፒታል ኢንቴንሲቭ ነው፣ ብዙ ካፒታል ይጠይቃል። ያ ከተዘረጋ በኋላ አለመጠቀም በጣም አደገኛና ብዙ በተለይ የአፍሪካን ዲጂታል ትራንስፎርሜሽን የኢትዮጵያን ዲጂታል ትራንስፎርሜሽን እውን ከማድረግ ከማፋጠን አንጻር ዘላቂነት ያለው እድገትን ከማረጋገጥ አካታችነትን በትምህርት በጤና በግብርና በሁሉም ዘርፍ አካታችነትን ከማረጋገጥ ዲጂታል ፋይናንስ ያልነው በቴሌብርም በሌሎችም የመጣው ፋይናንስ በገጠር ላለው ማህበረሰብ ተደራሽ እንዲሆን ይሄንን የዩዜጅ ጋፕ ኢንፍራስትራክቸር ኖሮ እየተጠቀሙ ያልሆኑትን ዜጎች ማህበረሰብ ክፍል ማስተማር ማንቃት እንዲጠቀሙ የሚያስችላቸውን ዲቫይስ ማምጣት ያስፈልጋል። ለዚህ ከፍተኛ ቁርጠኝነት ይጠይቃል ማለት ነው። አሊያ ይሄ ክፍተት እየቀጠለ ነው የሚሄደው ማለት ነው። ይሄ ደግሞ አደገኛ ነው የሚሆነው ማለት ነው። በዲጂታል ኢኮኖሚ አካታችነትን አለማረጋገጥ በጣም ትልቅ ክፍተት እየፈጠረ ነው የሚሄደው ማለት ነው። ስለዚህ የድህነት መጠኑንም እንደዛው ይጨምራል ማለት ነው። ስለዚህ በዲጂታል ኢኮኖሚ ማንም ሰው ወደ ኋላ እንዳይቀር ከዚህ ተጠቃሚ እንዳይሆን እንዲህ አይነት ኢንተርቬንሽኖችን መውሰድ በእጅጉ ያስፈልገናል ማለት ነው። በቀጣይ በ2030 ያጠቃላይ የአፍሪካ ቴሌኮም ካያችሁት ይሄ ሪፖርት ጄስ የሚያወጣው ነው። ቀደም ብዬ የጠቀስኩላችሁ ማለት ነው። በ2030 ወደ 50% የሚሆነው የኔትወርክ ከቨሬጁ 4G ይሆናል ተብሎ ነው የሚታሰበው። ወደዛም ነው እየሰራን ያለ ነው። ቁጥሮቹም እነዛን ያመለክታሉ። 2G እና 3G ምን እየሆነ ነው? አሁንም እንደምታዩት ግራፉ እየቀነሰ ነው የሚሄደው ማለት ነው። ያ ማለት 2G እና 3G ቀፎ ያዙ ዜጎች ወይም ተገልጋዮች የኔትወርክ ማስፋፊያው ስለማይደረግ ለመጠቀም ይቸገራሉ ማለት ነው። ዛሬውኑ ስትራቴጂ አዘጋጅተን ከ2Gም ከ3Gም ወደ 4G እንዲሄዱ በስትራቴጂ መስራት አለብን። ቁርጠኛ መሆነን መስራት አለብን ማለት ነው። ከዚህ ከትልቁ የዲጂታል ኢኮኖሚና ዲጂታል ትራንስፎርሜሽን ተጠቃሚ እንዲሆኑ ወደ ሀገራችን ነባራዊ ሁኔታ ስንመጣ በርካታ የመንግስት አገልግሎቶች ዲጂታል እየሆኑ ነው። ኢ-ሰርቪስ ኢ-ገቨርንመንት እያልን ያስፋፋን ነው። ይህንን ኢ-ገቨርንመንት በከተማም በገጠር ያለው ማህበረሰብ መጠቀም እንዲችል ተጠቃሚ መሆን እንዲችል እንደዚሁም አገልግሎቱንም የሚሰጡት በቀላሉ መስጠት እንዲችሉ እንዲህ አይነት ቀደም በየጠቀስኳቸው ዲቫይሶች በበቂ ሁኔታ አፎርደብል በሆነ መልኩ መቅረብ ይጠበቅባቸዋል ማለት ነው። 2030 ሩቅ ይመስላል፣ ግን ያው ነገ ነው የሚመጣው። ስለዚህ የቤት ስራችንን ከወዲሁ ሁላችንም መስራት ይጠበቅብናል ማለት ነው። ኢትዮ ቴሌኮም እየወሰደ ያለው እርምጃ ይሄ ነው ማለት ነው። ለዲጂታል ኢትዮጵያ ያለውን ቁርጠኝነት የምታውቁት ስለሆነ ማለት ነው። በቅርቡ የጀመርነው የኔክስት ሆራይዘን ስትራቴጂያችን 3 ወራትን አስቆጥሯል። የመጀመሪያውን ሴሚስተር አጠናቋል። በዚህ ሴሚስተርም
የአጠቃላይ ደንበኞቹ ቁጥር 85.9 ሚሊዮን ደርሷል ማለት ነው። ይሄንን ቁጥር ያመጣሁበት ምክንያት ከዚህ ውስጥ 47 ሚሊዮን የሚሆኑት ደንበኞቹ የሞባይል ኢንተርኔት ተጠቃሚ ናቸው። ይሄን ቁጥር በደንብ ያዙልኝና 85.9 ከደረሰ የኢንተርኔት ተጠቃሚዎቹ ለምን 47 ሆኑ ብቻ ሚሊዮን ብቻ ሆኑ የሚል ጥያቄ መነሳት አለበት። ለምንድን ነው? ፎርጂ ስለሌለ ነው? ስለማናውቀው ነው? መጠቀሚያውን ስላጡ ነው የሚለው መመለስ አለብን አይደለም? ክፍተት አለ ማለት ነው። ለዚህ ይሄን ማስፋፊያ እንደምታዩት የጂኦግራፊካል ከቨሬጃችን በ3G 98%፣ በ4G ወደ 71% የደረሰበት ነው። ጉዞውንም ካያችሁት የደንበኞቻችን በደንብ ዛሬ የሚጀምረው አገልግሎት የሚጀምረው በኔክሰስ ትርጉም እንዲሰጣችሁ ምን ችግር ለመፍታት ምን ቫልዩ አድ ለማድረግ ነው የመጣው የሚለውን ለማስገንዘብ ያህል ነው። ጥቂት ደቂቃ ነው ወስደው እንድትከታተሉኝ በድጋሚ በአክብሮት ጠይቃለሁ። ስለዚህ ሪፎርም ከጀመርንበት ከ2018 ካያችሁት አጠቃላይ ደንበኞቻችን ቁጥር 37.9 ሚሊዮን ከነበሩበት ዛሬ 85.9 ሚሊዮን ደርሷል ማለት ነው። እያደገ ነው። ከዚህ በስተጀርባ እንግዲህ ከፍተኛ የቴሌኮም ኢንፍራስትራክቸር የዲጂታል ኢንፍራስትራክቸር ማስፋፊያ ተደርጓል ማለት ነው። እነዚህን ደንበኞች ማስተናገድ የሚችል በርካታ የቴሌኮም ሲስተም ማስፋፊያ ያው 37 ሚሊዮን በነበረበት ጊዜ የምናስተናግድበት ሲስተም እና ዛሬ 85.9 ሚሊዮን በደረሰበት ብናስተናግድበት አይገናኝም ማለት ነው። ተደራሽነቱም በዚህ ልክ በመላው ሀገሪቱ ከቨሬጁን ያሰፋ ነው ማለት ነው። ለዚህ ነው ዲጂታል ኢትዮጵያ ጉዞ እንዴት እየፈጠነ እንደሆነ ሁላችሁም በየቤታችሁ በየቢሮአችሁ በየጓዳ እየመጣ ስለሆነ ሴንስ እያደረጋችሁት እንደሆነ ተስፋ አደርጋለሁ። ይሄ ቁጥር ከሞባይል የምንለው እንግዲህ ይሄ አጠቃላይ የፊክስድም የሞባይልም የሁሉም ተደምሮ ነው። የሞባይሉን ስታዩት ደግሞ ጉዞ እንዳያችሁት በጣም ተስፋ ሰጪ ነው የምልበት እንግዲህ በ126% ነው እያደገ የነበረው ከተነሳንበት ከሪፎርም ካያችሁት። እንደዚሁም የሞባይል ደንበኞች ደግሞ ከ36 ሚሊዮን 83 ደርሷል ማለት ነው። ይሄ የሞባይል የምንለው የድምጽም የኢንተርኔትንም ጨምሮ ነው። አሁን ነው እንግዲህ እዚህ ጋር ነው ጉዳዩ የሚመጣው ጥያቄው የሚመጣው 85 ሚሊዮን ጠቅላላ ደንበኞች ካሉን 83 ደግሞ ሚሊዮን የሞባይል ደንበኞች ካሉን ለምንድነው እነዚህ የሞባይል ደንበኞች ኢንተርኔቱን ያልተጠቀሙት? ሁሉም ምክንያቱም ባለንበት የዲጂታል ዘመን መቼም ኢንተርኔትን መጠቀም የማይፈልግ ግንዛቤ የሌለው ለመጠቀም የሚያስፈልጉ ዲቫይሶች ከሌለው ካልሆነ በስተቀር ወደ ዓለምም ወደ ሌሎችም ነገሮች የምንቀላቀልበት እንደመሆኑ ራሳችንን የምናስተምርበት ከሌሎች ጋር የምንገናኝበት እንደመሆኑ የህይወት ዘይቤያችንም ከመቀየሩም ጋር ተያይዞ ኢንተርኔት የማይፈልግ ብዙ ማህበረሰብ ይኖራል ብለን አናስብ፣ ጥቂት እንኳን ብናስብ። ስለዚህ ከ83 ሚሊዮን ደንበኞች ዛሬ ላይ እንደምታዩት 47 ሚሊዮን ደንበኞች ናቸው ኢንተርኔት የሚጠቀሙት። ለምን ይሄ ሆነ የሚለውን መመለስ ያስፈልጋል። ምንም እንኳን ጉዞ እንደምታዩት በጣም ተስፋ ሰጪ ከ12.8 ሚሊዮን ሪፎርሙን ስንጀምር ከጀመርንበት ማለት ነው በሁለት ሰክሰስፉሊ ኤክስኪዩት በተደረጉ ስትራቴጂዎች ብሪጅ እና ሊድ ግሮዝ ስትራቴጂ አሁን ደግሞ ኔክስት ሆራይዘን በጀመርነው ወደ 47 መምጣቱ በጣም ጥሩ ጉዞ በጣም ፍሬያማ ቢሆንም እኛ ግን ፍላጎታችን 83 ሚሊዮን ደንበኞች ሁሉ ኢንተርኔቱን መጠቀም እንዲችሉና ህይወታቸው እንዲዘምን እንዲቀል እንፈልጋለን። ኮኔክትድ እንዲሆኑ እንፈልጋለን ማለት ነው። ይሄ ነው ጋፑ ማለት ነው። ይሄን ጋፕ እንዴት እናደርገው? ስማርትፎንስ ምን ይመስላል? ይሄ የኢትዮጵያ የኢትዮ ቴሌኮም ነው ያያየን ያለ ነው። የስማርትፎንም ጉዞ ካያችሁት እንግዲህ ሪፎርሙን ስንጀምር ከነበረበት 12.5 ሚሊዮን ዛሬ ላይ ስማርትፎን ተጠቃሚዎች አብዛኞቻችሁ የምትጠቀሙበት 34 ሚሊዮን ደርሷል። ከአጠቃላይ ደንበኞቻችን አሁንም ካየነው እንግዲህ ፊውቸር ፎን ተጠቃሚዎቹ ሰፊ መሆናቸውን ያመላክታል። ፊውቸር ፎን ደግሞ የራሱ ውስንነት አለበት። በተለይ በዲጂታል ጉዞ ውስጥ በርካታ አገልግሎቶች ዲጂታላይዝ ሲሆኑ በፊውቸር ፎን እነሱን መስጠት ማግኘትም አዳጋች ይሆናል። ለዚህ ነው ምን ይሆናል ኤክስክሉዥን ወይም ደግሞ መገለልን ዲጂታል ዲቫይድን ያሰፋብን ይመጣልና ኢንቴንሽናል ሆነን ስትራቴጂ አዘጋጅተን የችግሩ ስፋትና ጥልቀት ገብቶን ዛሬም ነገም ሊያመጣ የሚችለውን ችግር ተገንዝበን ኢንተርቬንሽን መውሰድ አለብን ብለን እናምነው ማለት ነው። እንደምታዩት ጉዞ ይሄን ይመስላል። ይሄ በተለያየ መልኩ ኢትዮጵያ ውስጥ እንደምታውቁት ጥቂት ኩባንያዎች
አሴምብል ያደርጋሉ በመሐከላችንም አሉ አሴምብል በማድረግ ይሄ ጉዞ በዚህ መልክ እንዲያድግ ላደረጋችሁ አስተዋጽኦ ላደረጋችሁ በአቅርቦትም ሰንሰለት ላይ ላላችሁ ምስጋና ይድረሳችሁ በጣም እናመሰግናለን እኛ ኔትወርክ እናስፋፋለን እናንተ ደግሞ በዚህ ዙሪያ ያላችሁ ስቴክሆልደሮች ባለድርሻ አካላት የምትወጡትም ሚና ቀላል ስላልሆነ ማለት ነው ስለዚህ ፔኔትሬሽኑ ካያችሁት የስማርትፎን ፔኔትሬሽን ሪፎርሙን ስንጀምር ከነበረበት 29% ዛሬ ላይ 41.8 የደረሰበት ነው 42% ግን በቂ ነው ብለን አናስብም ሀገራችን እየወሰደች ካለችው የዲጂታል ትራንስፎርሜሽን ጉዞ አንፃር የስማርትፎን ፔኔትሬሽን ማደግ አለበት ማለት ነው እንደዚሁም የፊውቸር ፎንን ካያችሁት ፊውቸር ፎን እንግዲህ ምንለው በጣም ቤዚክ የሚባሉ መሰረታዊ ሆኖ አገልግሎቶችን ለማግኘት የሚያስችል ነገር ግን ኢንተርኔትን ለማግኘት ደግሞ የምትቸገሩበት ማለት ነው ይሄ ከፍተኛ ቁጥር ነው እንደምታዩት ወደ 56% የሚሆነው አይደለም ፊውቸር ፎን ነው ዛሬ የምናስጀምረው በኔክሰስ ይሄንን ችግር እንዲፈታ እንዲያቃልል ነው ያመጣነው እዚህ ላይ ያለው 46 ሚሊዮን ገደማ የሚሆኑ ደንበኞቻችን ኢንተርኔት እየተጠቀሙ አይደሉም ኢንተርኔት አለመጠቀማቸው እናንተ ምን ግዳላችሁ ምንድነው ችግሩ ካላችሁ በርካታ የገቨርንመንት ምንላቸው ሰርቪሶች አያገኙም ዲጂታል ፋይናንሻል ሰርቪሶችን ለማግኘት እንደዚሁ ይቸገራሉ በርካታ ትምህርት ከማስፋፋት አንፃር በርካታ ስራዎች እየሰራን ነው ግብርናን እያዘመንን ነው እንደዚሁም ስማርት አግሪካልቸር ብለን የነዚህን ሁሉ ተጠቃሚ እንዳይሆኑ ከብዙ ህይወትን ከሚያቀሉም ተጠቃሚ ከሚያደርጉ ነገሮችም ይገለላሉና አክሽን መውሰድ አለብን ነው አላማው እሱ ነው በቅርብ ጊዜ ጂኤስኤምኤ ሰርቬይ ሰርቶ ነበር ኢትዮጵያ ላይ ካለው ምክንያቱም አይታችሁት እንደሆነ የደንበኞቻችን ቁጥር በሰፊው ያደገ ነው የኢትዮ ቴሌኮም የ4G ማስፋፊያ እንደዚሁ ለምንድነው የኢንተርኔት ተጠቃሚዎች 47 ብቻ የሆኑት የሚለው ጥናት አድርጎ ነበር ወይም ሰርቬይ ሰርቶ ነበር ሰርቬው እንደሚያመለክተው በጾታም አይቶታል በሴቶች በወንዶች እንደዚህ ተለይቶ እንግዲህ በዋናነት ትልቁን ቁጥር ያዘው አፎርዳቢሊቲ ዲቫይሶቹ አፎርደብል ባለመሆናቸው ምክንያት በርካታዎቹ የተጠቀሙ አለመሆናቸውን ያሳያል እዚህ ውስጥ እንደምታዩት የኢንፍራስትራክቸር አለመኖር የሚል ሰርቬው የገለጸው ነገር የለው ይሄ በጣም ደስ ይላል እንደ ሀገር እንኮራበታለን ለምን እንኮራለን ካላችሁን ከ6 አመት ወይም ከ7 አመት በፊት ብንሄድ ትልቁ ችግር የነበረው ራሱ ኢንፍራስትራክቸሩ የለም ነው 4G ራሱ የነበረው ጥቂት ስፖቶች ላይ አዲስ አበባ ላይ ነው ዛሬ ሰርቬው እየተናገረ ያለው ኢንፍራስትራክቸሩ አለ ግን እየተጠቀሙ አይደለም ለምን የሚል ጥያቄ ተነስቷል ማለት ነው ትክክለኛ ጥያቄ መመለስ ደግሞ ያለበት ነው ማለት መጠየቅም መመለስም ኢንተርቬንሽን የሚፈልግ ጉዳይ ነው ለምን ከትልቁ የዲጂታል ኢትዮጵያ ራያችን ጋር ይሄ ነገር የራሱን የቻለ ትልቅ ክፍተት ስለሚፈጥር ኢንተርቬንሽን አክሽን ይፈልጋል ማለት ነው በሚገባ ሁሉም አካላት ይሄንን አሳይመንትም ሊወስዱ ሊገነዘቡም ይገባል ብዬ ነው ማስበው ማለት ነው እንደምታዩት ከፍ ያለውን የሚያሳየው አፎርዳቢሊቲ ነው ማለት ነው የግንዛቤ ማነስም ቀላል የሚባል አይደለም ከዚህ ጋር በተያያዘ አሁን ኢትዮ ቴሌኮም የጀመረው ከስተመር ኤዱኬሽን ብለን የማስተማር ስራዎችን ጀምረናል ኢንተርኔት እንዴት መጠቀም እንዳለባቸው የሚያሳይ በቀጣይ አድቫንስድ የሆኑ ቴክኖሎጂዎችን እንደ ኤአይ ያሉትን እየተጠቀምን ደግሞ ኢንተርኔትን እንዴት እንደሚጠቀሙ የሚያስተምራቸው ራሳቸውንም በራሳቸው ጊዜ ማለት ነው እሱንም እየሰራ እንገኛለን ማለት ነው ስለዚህ ይሄንን ይመስላል ማለት ነው እንደዚሁም ከግሎባልና ከሰብሳሃራ አንፃር ስናየው ዩዜጅ ጋፕ ዛሬ የተገናኘንበት ትልቁ አጀንዳ ዩዜጅ ጋፕ ነው ዩዜጅ ጋፕ ማለት ኢንፍራስትራክቸር ኖሮ ኢንተርኔት የማይጠቀሙ ይሄን ልብ እንድትሉልኝ ፈልጋለሁ በየጊዜው እንግዲህ ይሄ እንደምታዩት በዛኛው በኩል የምታዩት የግሎባል ነው ዛሬ 2030 ላይ የስማርትፎን ፔኔትሬሽን 91% ይደርሳል ተብሎ ይጠበቃል እንደምታውቁት አምራች ሀገራት የዚህ ተጠቃሚ ይሆናሉ ተብሎ ይታሰባል ትክክልም ነው ማለት ነው ግን የማያመርቱ ሀገራት በጣም በጥቂት አሴምብሊ ላይ ያሉት ግን ጋፑ እየሰፋ ሄዳል እንደዛሬው ኢትዮ ቴሌኮም እንደሚወስደው አይነት እና ሌሎች መሰል ኢንተርቬንሽኖችን የማንወስድ ከሆነ ማለት ነው ሰብሳሃራ ላይም እንደምታዩት ዛሬ ላይ 59% ነው የስማርትፎን የአዶፕሽናችን 2030 ላይ ደግሞ 81% ይደርሳል ተብሎ ይጠበቃል ማለት ነው ስለዚህ ሰብሳሃራ ስንል እንግዲህ ኢትዮጵያም የዚሁ አንድ አካል ናት ዛሬ ላይ እንደነገርኳችሁ የኛ 42% ላይ ነው ያለው ይሄንን ኢንተርቬንሽን ስንወስድ ደግሞ የተሻለ
ፊገር ላይ እንደርሳለን ብዙዎች ወደ ተጠቃሚነት ይመጣሉ ለምንድነው የዚህን ያህል የምንነጋገረው ፊውቸር ፎን ብንጠቀም ምን ችግር አለው እየተነጋገርንበት ነው ልንል እንችላለን ቀደም ብዬ እንዳነሳሁላችሁ ኢንተርኔትን አክሰስ አላደረግንም ማለት በርካታ አፕሊኬሽኖችን አክሰስ አናደርግም መረጃዎችን አክሰስ አናደርግም ትምህርት በአብዛኛው አሁን በኢንተርኔት አማካኝነት እየተስፋፋ ነው ያለው ከዚህም ተጠቃሚ እንዳይሆኑ ያደርጋል ዜጎችን ማለት ነው ስለዚህ ኮኔክትድ እንዲሆኑ ማድረግ ነው የተሻለ የሚሆነው መጪው ጊዜም አሁንም ዲጂታል እንደመሆኑ ጊዜ ተጠቃሚ ለማድረግ መስራት የተሻለ ይሆናል ማለት ነው ሌላኛው ትልቁ ነገር እንደምታውቁት ፊውቸር ፎኖች ምንላቸው ሊሚትድ የሆነ ካፓሲቲ እና እንደዚህም ፊውቸሮች ናቸው ያላቸው ወይም ደግሞ ጠቀሜታ ላይ ምናውላቸው ጉዳዮች ያላቸው ከስቶሬጁ ከሜሞሪ ጀምረን በጣም ሊሚትድ የሆኑ አገልግሎቶችን ነው የሚሰጡት ማለት ነው ይሄ በመሆኑ ምክንያት የቀደም ብዬ ተጠቀስኩት የዩዜጅ ጋፕ ሰፊ ከመሆኑ ጋር የተያያዘ የዲጂታል አፍሪካን ትራንስፎርሜሽን ፍጥነቱን የገታ ነው ማለት ነው ምክንያቱም ሰርቪስ ስንል እያንዳንዱ ሰው እንዲያገኘው ካለበት ሆኖ እንዲጠቀም ማድረግ ያስፈልጋል ከፋይናንሻል ኢንክሉዥን የፋይናንስ አገልግሎትን ተደራሽ ከማድረግ አንፃርም እንደዚሁም አሁንም ጥቂቶች ብቻ የዚህ ተጠቃሚ እንዲሆኑ ያደርጋል ማለት ነው ለዛም ነው ኢንተርቬንሽን የሚያስፈልገው ማለት ነው ስለዚህ አጠቃላይ የሀገርን ዲጂታል ትራንስፎርሜሽን ከማፋጠን አንፃር ሰፊ ሆነ ሚና አለው የስማርትፎን አዶፕሽን ማለት ነው ስለዚህ ስማርትፎን እንዲጨምር እንዲያድግ እንደዚሁም የስማርትፎን ብቻ ሳይሆን ታብሌቶች ላፕቶፖች እንደዚሁም ወርክ ስቴሽኖች ዲጂታል ትራንስፎርሜሽን ስንል ተቋማትንም ጨምሮ ማለት ነው ምን እናደርግ የሚለው ትልቁ ጥያቄ ነው ማለት ነው ስለዚህ ዛሬ የመጣው ኔክሰስ ለዲጂታል ትራንስፎርሜሽን ጌትዌይ ነው ብሎ የሚያስበው ኢትዮ ቴሌኮም ዲቫይስ ነው ቀደም ብዬ ተጠቀስኳቸው ዲቫይሶች ኢምፓወር ያደርጋል ምንም ጥርጥር የሌለው ፕሮዳክቲቪቲን ቡስት ያደርጋል አይደል እንደዚሁም ደግሞ ኢኖቬሽንን ደግሞ እንደዚሁ ያነቃቃል ተግባራዊ እንድናደርግ ትልቅ እድል ይፈጥራል ማለት ነው የምንሰራበትን አኗኗራችንን ሁሉ የሚቀይር ነውና የዲጂታል ዘመኑ እነዚህ ዲቫይሶች እጃችሁ ላይ ባለው ዲቫይስ እርግጠኛ ነኝ ብዙዎቻችሁ ስራችሁን ታከናውናላችሁ እንደዚሁ የምትማሩ ካላችሁ ትምህርታችሁንም ተከታተሉበታላችሁ የዕለት ተዕለት ደግሞ የመረጃ ልውውጣችሁንም ታደርጉበታላችሁ ማለት ነው ለዚህ ነው ዲቫይስ ጌትዌይ ነው ለዲጂታል ትራንስፎርሜሽን የምንለው ለዲጂታል ትራንስፎርሜሽኑ ለዲጂታል ኢኮኖሚ እና ለዲጂታል አጠቃላይ ኤራ ጌትዌይ ከሆነ በአግባቡ ይሄ ቤት ስራ ይሄ ችግር በአግባቡ ደግሞ ሊተነተንና መፍትሄ ሊሰጠው ይገባል ማለት ነው ስለዚህ ዲቫይስ እንደማንኛውም ብዙ ጊዜ ዲቫይስን የምናስበው እንደ ሌክዠሪ ወይም እንደ ቅንጦት ዕቃ ነው የምናስበው ታብሌትንም ላፕቶፕም ዴስክቶፕም ለኛ በዚህ ሴክተር ላለ ነው ለሌሎቻችሁም በእርግጠኝነት በደንብ የምንስማማው እንደ ቱል ነው መኪና ከቢሮ ቤት ከቤት ቢሮ ወይም ደግሞ የምንፈልግበት ቦታ እንደሚያደርሰንና መገልገያ መሳሪያ እንደሆነ እንደዚህ ሁሉ ዲቫይስ በዲጂታል ዓለሙ ለምናደርገው ለምንለዋወጠው መረጃ ለምንሰራው ነገር ሁሉ ጌትዌይ ነው ማለት ነው ቱል ነው ማለት ነው እንደ አንድ ቅንጦት ሳይሆን ማሰብ ያለብን መሰረታዊ የሆነ ጉዳይና መፈታት ሁሉም ሰው እንዲደርሰው ማድረግ መቻል አለብን በትምህርት ቤቶች ተደራሽ መሆን አለበት በጤና ጣቢያዎች ተደራሽ መሆን አለበት በቀበሌዎች ዛሬ ላይ የምንነጋገረው የዲጂታል ትራንስፎርሜሽን እስከ ቀበሌ ድረስ መውረድ አለበት እስከ ቀበሌ ለመውረድ ግን እነዚህ ዲቫይሶች እንዴት ብለው አፎርደብል ይሆኑ አክሰሰብል ይሆኑ የሚለው ላይ ደግሞ መስራት ያስፈልጋል ያልሆኑበት የራሳቸው ባህሪ ምክንያት ስላላቸው ማለት ነው ስለዚህ በአዲስ ጅማሮና እይታ አሁንም ኢትዮ ቴሌኮም ይዞላችሁ የመጣው ያው ፈጠራ እኔም በግል የማምነው ነው እዚህ የምናገረው ሁሉም ነገር ያልነበረ መሆን አይተበቀበትም ቢሆን መልካም ነው ካልሆነም ችግር የለም ዋናው ነገር ግን ፈጠራ የሰው ልጅን ችግር እንዲፈታ እንዲያቃልል ይተበቀበታል ቫልዩም አድ እንዲያደርግ ስለዚህ ኢትዮ ቴሌኮም ያደረገው የነበሩ ነገር ግን ደግሞ በተለያየ መልክ ባንድ ላይ አቀናጀና አንድ አዲስ ነገር ይዞ መጣ ማለት ነው ለዚህ ነው አዲስ እይታ ነው ምላችሁ ማለት ነው ጥቂት ሀገራት ምናልባት ሞክረው ሊሆን ይችላል ብዙ ግን የለም እንደምታዩት በርከት ያሉ ዲቫይሶችን ይዘን መጣናል ምንድነው ለየት የሚያደርገው ካላችሁ አሁን የምትገለገሉበት በርካታ ወቀፎቻችሁ እጃችሁ ላይ ያሉ ላፕቶፕ ይሁን ሞባይል ክላውድ አይደሉም አይደል በአብዛኞቻቸው በራሳቸው ኦፕሬቲንግ ሲስተም ያላቸው እዛው ላይ አፕሊኬሽኑ የምትጠቀሙበት ነው በኔክሰስ በቴሌ ክላውድ ፓወር የተደረገ ቴሌ ክላውድ ላይ ራን የሚያደርግ ብሬኑ አጠቃላይ እንግዲህ ኢንጂኑ ልበላችሁ ቴሌ ክላውድ ላይ ያለ እጃችሁ ላይ ግን አንዲት ቀፎ ብቻ ባትሪ ያለቻት ቀፎ ምንም አይነት ኦፕሬቲንግ ሲስተም እዛ ላይ ሳይኖረው ማለት ነው በቀጥታ የምትፈልጉትን ሁሉ አፕሊኬሽን አክሰስ የምታደርጉበት ነው ማለት ነው ይሄን ለማድረግ ምንድነው የተጠቀምነው
ቀደም ብሎ ምን አለ ሃርድዌር አለ አይደለም ሶፍትዌርም አለ ክላውድ አዲስ የገነባ ነው በቅርብ ጊዜ ማለት ነው እንግዲህ ብዙዎችን ተጠቃሚ ያደረገ ያለ በተለይ የኢንተርፕራይዝ ተቋማትን ኢምፓወር ያደረገ ነው የክላውድን አቅም ተጠቅመናል ቀደም ብዬ እንደገለጽኩት ደግሞ ጂኦግራፊካል ከቨሬጃችን በ4G በሚገባ ያስፋፋነን ያለ ነው ዛሬ 71% ደርሰናል ፖፑሌሽን ከቨሬጅ የ4G ማለት ነው እነዚህን አቀናጀንና ክላውድ ፎን ክላውድ ታብሌት ክላውድ ወርክስቴሽን ብለን መጣን ማለት ነው ይሄ ለምን ድሮስ የነበረን አለ አይደል ወይ ልትሉ ይችላልላችሁ ቀደም ብዬ እንደተጠቀስኩት የዲቫይስ ትልቁ ችግር አፎርዳቢሊቲ ነው አፎርዳቢሊቲን ለመቀነስ ነው ይሄን ያደረግነው ማለት ነው በምን ያህል ይቀንሳል የሚለውን በኋላ በአቨሬጅ እናየዋለን ማለት ነው ከተመሳሳይ ጋጀቶች ጋር ዲቫይሶች ጋር ሲነጻጸር ማለት ነው ስለዚህ እንደምታዩት the nexus powered የሆነው በኢትዮ ቴሌኮም ቴሌክላውድ ላይ ነው ሃርድዌር ሶፍትዌር እና የክላውድ ኢንፍራስትራክቸርን እንደዚሁም ኮኔክቲቪቲን አንድ ላይ ያቀናጀ ፓወርፉል የሆነ ሶሉሽን ነው ማለት ነው ይሄ ሲሆን ምን ያስችለናል ዲጂታል ፈርስት ምንለውን ለምንም አገልግሎት በማኑዋል ከምንሄድ በዲጂታል ፈርስት በታብሌት ሊሆን ይችላል በላፕቶፕ ሊሆን ይችላል በወርክ ስቴሽን ወይ በሞባይላችን ዲጂታል ፈርስት ብለን አገልግሎቶቻችን እንድንሰጥ እንድናገኝ ይረዳናል ማለት ነው ስለዚህ ምን ያደርጋል አፎርዳቢሊቲን አካታችነትን በጣም ልንሰራበት የምንፈልገው አሁንም አካታችነትን ማረጋገጥ ነው በእጅጉ ያስፈልገናል የሚያንገበግበን ጉዳይ ስለሆነ ማለት ነው አካታችነትን አለማረጋገጥ በጣም አደገኛ ይሆናል ዘላቂነት ያለው እድገትን ማምጣት ያላካታችነት ጥሩ አይሆንም ማለት ነው ስለዚህ አንዱ መፍትሄው የሚሆነው ደግሞ አፎርዳቢሊቲን በማረጋገጥ እንደዚሁም አሁንም ኢንተርኔትን ለመጠቀማቸው ኢምፓወርድ ያልሆነ በጣም በርካታ ማህበረሰብ ክፍል አለ ምክንያቱም ወደ ኢንተርኔት ሲገባ ብዙ ዕውቀት ያገኛል ብዙ መረጃ ያገኛል አይደለም እንደዚሁም ደግሞ ፋይናንሻሊም ኢምፓወርድ ይሆናል ዲጂታል ፋይናንሻል ሰርቪሶችን ጨምሮ ሌሎችንም ስለሚያገኝ የጤናም የትምህርትም እንደዛው ነው ስለዚህ ይሄን ሁሉ ለማረጋገጥ the nexus መጥቶላችኋል ማለት ነው ይሄ ሲሆን በቀላሉ የ4G ኢናብልድ የሆኑ አሁን ያመጣናቸው የምታዩዋቸው ስማርትፎኖች ክላውድ ፎን ናቸው የ4G አገልግሎት መጠቀም እንድትችሉ ያደርጋቸዋል ማለት ነው ሴኩርድ ናቸው ክላውድ ላይ ያለውን የሴኩሪቲ ፋንክሽናሊቲ የምንላቸውን ሁሉ በሚገባ የሚገለገሉ ናቸው ማለት ነው ለዚህ በቀላሉ ስታዩት ፊውቸር ፎን ነው የሚመስለው ነገር ግን ደግሞ ፊውቸር ፎን አይደለም ኢንተርኔት እንድትጠቀሙ ያደርጋል ለምንድነው ዲዛይኑ እንደዛ የመሰለው የሚለው አንደኛው የዩዜጅ ጋፕ ችግር አፎርዳቢሊቲ ብዬ ቀጥዬ የጠቀስኩት ካስታወሳችሁ አጠቃቀም ላይ የግንዛቤ ያለመኖር የዲጂታል ሊትረሲ ብያለሁ ስለዚህ ኪቦርድ በመነካካት መጠቀም የለመደ ማህበረሰብ ባንድ ጊዜ ብትሰጡትም ዛሬ ስማርትፎን ለመጠቀም ሊቸገር ይችላል ስለዚህ ታቹ ስክሪኑ ኪቦርዱም አንድ ላይ ሆኖ ነው የመጣው ይሄ በሂደት እየተለማመደ ወደ ሙሉ ታች ስክሪን እንዲመጣ ደግሞ እናደርጋለን ማለት ነው ይሄ እነዚህ ነገሮች ሁሉ ቀደም ብዬ እንዳልኩት ጥናት ላይ የተመሰረተ ችግሮችን ለመፍታት ታሳቢ ያደረገ ነው ማለት ነው the nexusን ተግባራዊ ለማድረግ ምን አስቻይ ሁኔታ አለ እንዴት ነው አንድ ሰው ባዶ ቀፎ ይዞ ሙሉ ኦፕሬቲንግ ሲስተሙ ክላውድ ላይ ሆኖ መነጋገር የተለያዩ ነገሮችን ሶሻል ሚዲያዎችን እንደዚህ አፕሊኬሽኖች መጠቀም የሚችለው ኢትዮጵያ ወይም ኢትዮ ቴሌኮም ምን አስቻይ ሁኔታ ይዛ ነው ይሄንን ተግባራዊ ለማድረግ የተነሳ ነው ካልን ቀደም ብዬ እንደተጠቀስኩት ከ800 በላይ ኢንተርፕራይዞች እየተጠቀሙበት ያለ የኢትዮ ቴሌኮም ቴሌክላውድ ኢንፍራስትራክቸራችን አለ ዘንድሮም ሰፊ ማስፋፊያ ያዝንለት ነው ማለት ነው አንዱና መሰረታዊው ትልቁ ለነክሰስን ለማውጣት አቅም ይሆነን ራሱ ቴሌክላውድ ነው ማለት ነው ሁለተኛው ኢንተርኔት ነው አንዱ ምክንያቱም ምን ብለናል ኢንተርኔት ተጠቃሚዎችን ለማሳደግ ስንል አለ ወይ የሚለው ጥያቄ ይበጣል አዎ አለ እንደምታዩት ነው እንግዲህ 4G 936 ከተሞች ላይ ደርሷል 71% ከቨሬጅ አግኝቷል ፖፑሌሽን ከቨሬጅ ነገር ግን የተጠቃሚዎቻችን ቁጥር ቅድም እንዳልኩት 47 ሚሊዮን ናቸው ማለት ነው ስለዚህ ይሄ ደግሞ አንዱ ትልቁ አስቻይ ሁኔታ ይሆናል ማለት ነው ሌላኛው ትልቁ አስቻይ ሁኔታችን ማለት ነው ሁላችሁም የምትኮሩበት ቴሌብራችን የዲጂታል ኢትዮጵያ ኢንጂን ነው ብንል ማናጋንንበት በብዙ መልኩ ካታሊስት ሆኖ በርካታ ሴክተሮችን ሪፎርም እያደረገ ያለ ፕላትፎርማችን ነው ማለት ነው ወደ 57 ሚሊዮን የሚሆኑ ደንበኞች አሉት 5.8 ትሪሊየን ደርሷል እንደዚሁም ትራንዛክሽኑ እንደምታዩት ይሄም ራሱን ችሎ አንዱ ትልቁ
የዘኔክሰስን መሬት ለማውረድ ትልቅ አቅም የፈጠረ ነው ማለት ነው ስለዚህ ይሄንን ብዬ ዋና ምናቀርብላችሁን ፕሮዳክቶች ወይም ደግሞ ዲቫይሶች እነዚህ ሶስቱ የምታያቸው ዲቫይሶች ዘኔክሰስ ስማርት ፊውቸር ፎን ናቸው ለምንድነው ስማርት ፊውቸር ፎን የሚባል ቃልስ አለ ወይ ያው ኢኖቬሽን እንዳልኳችሁ ኮምባይን ያረጋችሁም ትፈጥራላችሁ አይደል እኛም እየፈጠርነን ያለነው ከላይ እንደምታዩት ተች አለው ስለዚህ ስማርት ያሰኘዋል ስማርት የሚያሰኘው ተች መሆኑ ብቻ ሳይሆን ክላውድን አክሰስ ያደርጋል አፕሊኬሽኖችን መጠቀም ትችላላችሁ ሶሻል ሚዲያን አክሰስ ማድረግ ይቻላል በርካታ ሌሎች ነገሮችን መጠቀም ይቻላል ኢንክሉዲንግ የቴሌብርን ሎድድ ሆኖ ነው ገና ሲገባ ሎድድ ሆኖ ነው የሚያገኘው በቀጥታ ይተከማል ማለት ነው ስለዚህ አስቡት እንግዲህ አንድ ገጠር ላይ ላለ ስማርትፎን ተጠቅሞ ለማያቅ ስማርትፎን እንዴት መጠቀም እንዳለበት ትንሽ ጊዜ ሊወስድብን ለሚችል ይሄንን ብንሰጠው ስማርት ፊውቸር ፎን ምን ይሆንልናል ማለት ነው ሲያስፈልገው ኪቦርዶችን እየተጠቀመ ሲያስፈልገው ደግሞ እዚህ አፕሊኬሽኖችን እየተጠቀመ ኮኔክትድ ይሆናል ማለት ነው በዛ መልኩ ተደራሽነትን አካታችነትን እናረጋግጣለን ማለት ነው ለዚህም ነው በጣም ፓወርፉል ነው ምንለው በተለያየ መልኩ እንደዚሁ ቀርበዋል ማለት ነው 4G ኢኔብልድ ናቸው አፎርደብል ናቸው እንደዚሁም ደግሞ ክላውድ ቤዝድ ናቸው ማለት ነው በቀጣይ ፊውቸሮች ያይ ፊውቸር አላቸው ነገር ግን በተወሰነ ደረጃ ሎድድ እንዳናረገው ራሱን ችሎ በሌላ ጊዜ ደግሞ በርከት ያሉ የአይ ሰርቪሶች ስላሉን እነሱን ይዘን መጣለን ማለት ነው እንደምታዩቸው እንግዲህ በርከት ያሉ እንትኖች አሏቸው ፊውቸሮች አሉት ቀለል ብሎ መጠቀም የሚችሉበት ሁኔታን ፈጥረናል ሌላው ትልቁ ነገር ስቶሬጅ አለው ማለት ነው ስቶሬጅ እንደምታውቁት ስማርት ፎኖች ላይ ከሚያስፈልጉን ነገር የኑሮ ዘይቤያችን ከመቀየሩ ጋር ተያይዞ አይታችሁ እንደሆነ ብዙ ቪዲዮዎች አሉን ብዙ ፎቶዎች አሉንና በየጊዜው የስቶሬጅ ጥያቄ ይነሳል ታንክስ ቱ አጌን የኢትዮ ቴሌኮም ቴሌክላውድ ምንም ስጋት አይገባቸውም እዛው ላይ በየጊዜው የሚያስፈልጋቸውን ስቶሬጅ ስኬል ያደረጉ በሚያስፈልጋቸው ልክ ያሳደጉ መቀጠል የሚችሉበት እድል ተፈጥሯል ማለት ነው ስለዚህ እነዚህ ስማርት ፊውቸር ፎን የምንላቸው ሰፋ ያለውን ቀደም በየተጠቀስኩት ቁጥር ኢንተርኔት ተጠቃሚ ያልሆነው ነገር ግን ደግሞ 4G በአካባቢው በበሩ ላይ ሆኖ እየተጠቀመ ያልሆነው ተጠቃሚ እንድናደርግ እንደ ሀገር ይረዳናል ማለት ነው በርካታ ኮንቴንቶች ለምሳሌ በማከላችንም ያላችሁ የተለያዩ ተቋማት ለምሳሌ እንደ ጤና ትምህርት አፕሊኬሽኖቹ እዚሁ ሎድድ ይሆናሉ ከሴንተር ሆኖ ማህበረሰባችን ለማስተማር ኢንፎርም ለማድረግ የምንፈልጋቸውን ሁሉ ክላውድ ላይ ሆነን ክላውድ ላይ ይቀመጣል መረጃውን በቀላሉ ካለበት ሆኖ ያገኛል ማለት ነው ስለዚህ ይሄ ትልቅ እድል ይፈጥራል ለኢትዮጵያ ለምታረገው የዲጂታል ትራንስፎርሜሽን ጉዞ ከፍተኛ አስተዋጽኦ ይኖረዋል ብለን እናስባለን ማለት ነው ስቶሬጁ ቀደም ብዬ እንደገለጽኩላችሁ የተለያዩ ዴታዎችን ስቶር ማድረግ የሚያስችላቸውና በየጊዜው ደግሞ አፕዴት ያደርጉ የሚያስፈልጋቸውን ያህል ስቶሬጅ እየጨመሩ እያጠፉ የሚሄዱበትን እድል ይፈጥራል ማለት ነው እንደው ለማሳየት ያህል ይሄ ሁሉ ልፋት ተደርጎበት ምን ከአፎርደቢሊቲ አንፃር ምን አይነት ለውጥ ያመጣል ካላችሁ ያው አሁን ላይ ቀደም ብዬ እንደገለጽኩት ኢትዮ ቴሌኮም በራሱ ብራንድ በራሱ ስያሜ ለኢትዮጵያና ለአፍሪካ ማርኬት በሚሆን መልኩ ነው ዲዛይን ያደረግነው ጥናት የራሳችንንም ገበያ ማርኬቱን እንደዚሁም ደግሞ የአፍሪካንም እንደመሆኑ ማለት ነው በአማካኝ ከ60 እስከ 70% ከዚህ አሁን ከምናቀርባቸው the Nexus Smart Future Phone ካላቸው ተመሳሳይ ስፔክ ካላቸው ጋር ሲወዳደር ከ60 እስከ 70% ቢሆን ዋጋውን እንዲቀንስ ያደርገዋል ማለት ነው ስለዚህ ይሄ በጣም ጥሩ እድል ይፈጥራል ብለን እናስባለን ለዲጂታል ኢንክሉዥን አሁን ላይ ያለውን ሰፊ ክፍተት ከማጥበብ አንፃር ከፍተኛ ሚና ይኖረዋል the Nexus tab በተመሳሳይ አሁንም ክላውድ ላይ ያለ ታብሌት ነው በቀላሉ የምትፈልጓቸውን አክሰስ ልታረጓቸው የምትፈልጋቸውን አፕሊኬሽኖች ሁሉ ክላውድ ላይ አርጋችሁ እንደምን ልበላችሁ እንግዲህ እንደ መስኮት ነው እቺ የምታገለግላችሁ ማለት ነው ዳሲት ሌላ ምንም ነገር አይኖርም ይሄ ሲሆን አንዱ ዲቫይስን ኤክስፔንሲቭ የሚያደርገው ውድ የሚያደርገው የምታውቁት የሚሞሪ ስቶሬጅ ዋጋውን ከፍ የሚያደርገው አንዱ እሱ ነው ስለዚህ ክላውድ ላይ በሆነ ቁጥር ግን የሚሞሪና የስቶሬጅ ዋጋ ይቀንሳል ማለት ነው የክላውድ ላይ ያለውን ትልቅ ስፔስ ነው የምንጠቀመው ወይም ደግሞ ካፓቢሊቲ ስለምንጠቀም ማለት ነው ስለዚህ ችግሮቻችንን ለመፍታት ሁሉ ጊዜ በአንድ መንገድ ብቻ መሄድ ያው ያያችሁት ርቀት አምጥቶናል በቂ ግን አይደለም ስለዚህ የተወሰነው የማህበረሰብ ክፍል እየፈጠነ ነው በዲጂታል ጎዳናው ማለት ነው ኢምፓወርድ እየሆነ ነው ኢንክሉድድ ሆኖ በርካታ ከዲጂታል ጋር ያሉ አገልግሎቶችን እየተጠቀመ ነው ተጠቃሚም እየሆነ ነው ከዲጂታል ኢኮኖሚው የገለጽኩላችሁ ቁጥሮች ግን
ዩዘጅ ጋፕ ያልኳቸው ወይም ከቨሬጁ ኖሮ ኢንተርኔቱን ያልተጠቀሙ ደግሞ ከዚህ ጥቅም ጎለዋል ስለዚህ እንደዚህና መሰል አክሽኖች መወሰድ አለባቸው ሁሉንም የማህበረሰብ ክፍል ተጠቃሚ ለማድረግ ሴቱንም ወንዱንም ወጣቱንም ገበሬውንም አስተማሪውንም ሁሉንም ተጠቃሚ ማድረግ አለብን የዲጂታል ውበቱ ደግሞ እሱ ነው አካታችነት በጣም ወሳኝ ነው እነዚህ ታብሌቶች በትምህርት ቤቶች በጤና በግብርና በብዙ ቦታዎች ያስፈልጉናል ስለዚህ አሁንም ክላውድ ላይ አድርገን የስፋፋነው ኔትወርክ ለቨሬጅ አድርገን እንድንጠቀምበት ነው የምናስበው በተለይ ደግሞ አንድ ቦታ ላይ ሆነው ስራቸውን ለሚያከናውኑ ተቋማት አስቡት በጣም ዝቅ ባለ ዋጋ በርካታ ሰራተኞቻቸውን በዚህ ኮኔክት እንዲያደርጉ ድል ቢፈጥሩ የሚያመጣውን ውጤታማነት ፕሮዳክቲቪቲን ቡስት ያደርጋል ብለናል ቀደም ጌትዌይ አንዱ ዲቫይስ ማለት ነው ስለዚህ ይሄንንም ለበርካቶች ያመጣናቸው በተለያየ ሞዴል እና ፊቸሮች መጥቶላቸዋል አቅም እንደዚሁም ሁለተኛውም ተመሳሳይ ኔክሰስ ላፕቶፕ ምንለው ደግሞ ቀደም በየጠቀስኩት ታብሌት ነው ላፕቶፕም እንደዚሁ አለ ማለት ነው ላፕቶፕም ለዲጂታል ኢትዮጵያ ለዲጂታል ትራንስፎርሜሽን በጣም ወሳኝ ከሚያስፈልጉን ዲቫይሶች መካከል አንዱ ነው ማለት ነው እንደምታዩት ደግሞ ይሄም በራሱ ስፔክ ሁለት ይዘንላችሁ መተናል አለፍ ምልበት ዲሞንስትሬሽን ስለሚኖረን ብዬ ነው ማለት ነው በኔክሰስ ቲን ክላይንት ምንለው እንደምታዩት ትንሽ የቦክስ ተታያቻላችሁ ከጎን ያለችው ብዙ ጊዜ ቢሮዎች ስትሄዱ ትልልቅ ዴስክቶፖች አሉ እነዛ ዴስክቶፖች የራሳቸው ዩፒኤስ የራሳቸው ፕሮሰሰር በርካታ ነገሮች ይኖራቸዋል ማለት ነው ስለዚህ ብዙ ጊዜ ተጋላጭ ናቸው ሴኩር ለማድረግ ለእያንዳንዱ የሴኩሪቲ ሶሉሽኖችን አፕላይ ማድረግ አለብን ወጪ ይኖረናል ማለት ነው በርካታ ያለ በተለይ ተቋማት ለሚያደርጉት የዲጂታል ትራንስፎርሜሽን ትልቁ ወጪያቸው አንዱ የሚሆነው እነዚህን ጋጀቶች ኮምፒውተሮቹ መግዛት ብቻ አይደለም ሜንቴናንስ የእያንዳንዱ ኩባንያ የአይቲ ቲሙን ብታዩት ሎዱ አንዱ ኦፕሬሽን ማስቀጠል እንደዚሁም ብዙ ዲጂታል በሆኑን ቁጥር ደግሞ ብዙ ተጋላጭ እየሆነ ነው የምንሄደው በርካታ ያለ የሴኩሪቲ ሶሉሽን አፕላይ መደረግ አለበት ማለት ነው ስለዚህ ክፍተቶች አሉ ማለት ነው እንዲህ አይነት ግን እንደ ዘኔክሰስ ይዞት እንደመጣው ቲን ክላይንት ብንጠቀም የሴኩሪቲ ሶሉሽኑ ክላውድ ላይ ይሆናል ማኔጅመንቱ ጠቅላላ ክላውድ ላይ ይሆናል እቺን ጋጀት ብቻ ፊት ለፊታችን አድርገን ምንፈልገውን ስራዎቻችንን ማከናወን ነው ማለት ነው በጣም በቀላሉ እንግዲህ ተቋማቶቻችንን ሁሉ ኢምፓወር እናደርጋለን ብለን እናስባለን በኋላ እንግዲህ እነዚህ እንዴት እንደሚሰሩ እዚሁ ጋር እናሳያቸዋለን ማለት ነው ከተለመደው ዴስክቶፕ አንፃር ሲታይ ምን ጠቀሜታ ይኖራል ምንለው አንዱ ስኬል ለማድረግ ብዙ ጊዜ አይታችሁ እንደሆነ ዴስክቶፖች ሲገዙ በዚህ ያህል ራም በዚህ ያህል ስቶሬጅ ይባልና ከዛ ተቋሙ ሲያድግ እንደገና ወዲያው አደገ ቀይሩ ይባላል አይደል አሁን ክላውድ ላይ ሲሆን ግን እንደዛ ያስፈልጋችሁ እዛች ጋር ያለችው መስኮት ብቻ ናት ወደ ክላውዱ ለመግባት ኤኒ ታይም ካምፓኒው ሲያድግ አብሮ ስኬል ያደርጋል ዛሬ ላይ ባለው በሚፈልገው ልክ በበጀቱና በሚያከናውነው ስራ ልክ ይገዛል አይደል ሰብስክራይብ ያደርጋል ሲያስፈልግ ደግሞ ስኬል ያደገ ይሄዳል በጣም ፍሌክሲብል ነው በጣም ደግሞ በዝቅተኛ ዋጋ ወይም ደግሞ ከትራዲሽናሉ አንፃር በተሻለ ዋጋ የምናገኘው ነው የሚሆነው ማለት ነው ሶ እነዚህን የመሳሰሉ ጠቀሜታዎች ይኖሩታል በአጠቃላይ በኔክሰስ ብለን ይዘንላችሁ የመጣ ነው ፕሮዳክትም ሰርቪስም ነው እንደምታዩት የሃርድዌር እንትንም አካልም አለው እንዳያችሁት አስፔክት አለው እንደዚሁም ሰርቪስም አለው ስለዚህ ኢኖቬቲቭ ነው ያልንበት ምክንያት ቀደም ብዬ እንደተገለጽኩት ሃርድዌርን እንደዚሁም ደግሞ ሶፍትዌርንና የክላውድ ኢንፍራስትራክቸር ከኮኔክቲቪቲ ጋር በማጣመር ኔክሰስ የተሰኘ ለኢትዮጵያም ለአፍሪካ ዲጂታል ትራንስፎርሜሽን የበኩሉን አስተዋጽኦ ያደርጋል በርካቶችን ያካትታል የዲጂታል ዲቫይዱን ያጠባል ብለን እናምናለን ማለት ነው ሁላችሁም ኤክስፒሪየንስ እንድታረጉት ተቋማትም ግለሰቦችም ጋብዛለሁ በዲጂታል ኢትዮጵያን ኡን ለማድረግ በመናደርገው ጉዞ ርብርብ እናንተም የበኩላችሁን አስተዋጽኦ እንድታደርጉ በዚሁ ጥሬን አቀርባለሁ ከልብ ነው በጥሞና ስላዳመጣችሁኝ ማመሰግነው ምናልባትም ኔክስት ሆራይዘን ያልነው ስትራቴጂያችን በተለይ የሚዲያ አጋሮቻችን ባለፈውም ስትጠይቁኝ ስለነበረ መቼ ነው የምትወጡት ይያላችሁኝ ነበርና ለመውጣት ያለንን ጉዟችንን በርካታ ዝግጅቶች ነው ያደረግን ያለነው በኔክሰስም አሁን በኢትዮ ቴሌኮም ዲዛይን ተሰራው ራሱ ደግሞ እዚሁ ማኒፋክቸር ለማድረግ ዝግጅቶችን ያደረግን ነው ያ ደግሞ ዛሬም ከተገለጸው በላይ ኮስቱ እንዲወርድ ትልቅ እድል ይፈጥራል እነዚህን ሁሉ አቅሞች ፈጥረን ወደ ሌሎች ጎረቤት ሀገራት አፍሪካ ማርኬት ላይ እንወጣለን እንደምታውቁት በሚቀጥለው ሳምንት የሞባይል ወርልድ ኮንግረስ አፍሪካ በሚቀጥለው ሳምንት ይከናወናል በዛም ላይ እንግዲህ ኢትዮ ቴሌኮም
እንደነ ዛሬ የምስራች ያልናችሁ እንደነ በኔክሰስን እንደዚሁም ደግሞ ቴሌብርን ዘመን ገበያ ስማርት ኤዱኬሽን ስማርት አግሪካልቸር ስማርት ሲቲ ብለን በኢትዮጵያ ላይ ተግባራዊ አድርገናቸው ብዙ ውጤት ያስገኙልንን ሶሉሽኖች እንደዚሁም ቴሌክላውድን ጨምረን ወደ ሌሎች ሀገራትም ብቅ እንላለን ማለት ነው። ይሄም በዛ የሚቀርብ ይሆናል። በርካቶች የዚህ ተጠቃሚ እንደሚሆኑ ተስፋ እናደርጋለን። ስለዚህ እውነትም ቀጣዩ አድማስ እንዳልነው ተስፋውን አድማሱን እያሰፋ ነው ያለው። ዛሬም አዲስ ነገር በዚህ መልክ ይዞላችሁ ቀርቧል። ስትራቴጂያችንን መተግበር ከጀመረ እንዳልኳችሁ 3 ወር ሆኖናል። አዲሱን ስትራቴጂ ደኔክሰስንና መሰል የሆኑ ሌሎች ጌም ቼንጀር የሆኑ ሶሉሽኖችንም ይዘን ወደ እናንተ በቅርቡም ብቅ እንላለን። በድጋሚ ጥሪያችንን አክብራችሁ በዚህ ስለተገኛችሁ ዲጂታል ኢትዮጵያን ለማድረግ ለምናደርገው ርብርብ ጉዞ ለምታደርጉት አስተዋጽኦ ሁሉ ከልብ እያመሰገንኩ እኛም አሁንም የሀገር ኩራት በሆነው በኢትዮ ቴሌኮም ዲጂታል ኢትዮጵያን በማድረግ እንደምናኮራችሁና ሰርቭን በማድረጋችን በማገልገላችን ኩራት እንደሚሰማን ከልቤ ልገልጽላችሁ እወዳለሁ። እጅግ አድርጌ አመሰግናለሁ።